ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች ይዘን ቀርበናል። አብራችሁን ቆዩም። በማንነት ላይ የተመሰረተ ፖለቲካችን ጨርሶ ሳያጠፋን መፍትሄ ሊበጅለት ይገባል ሲል ኢዜማ ገለጸ። ኢትዮጵያን አትሌቶች በፊንላንድ ደምቀዋል። በዚምባብዌ የስልጣን ዘመን ለማራዘም የቀረበው አዲስ ህገ መንግስት ማሻሻያ ከፍተኛ መነጋገሪያ ሆኗል የሚሉት የዕለቱ መረጃዎች ናቸው። አሁን ዜናው በዝርዝር። በምስራቅ አርሲ ማንነትና ሃይማኖትን መሰረት ባደረገ ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን፣ ቤተ ክርስቲያን መቃጠሉና ዜጎች መፈናቀላቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። ፓርቲው ባወጣው መግለጫ ለዚህ አይነቱ ዘግናኝ ጥቃት ዋነኛው ምንጭ የሀገሪቱ ፖለቲካ በማንነት የተመሰረተ መሆኑ እንደሆነ የገለጸ ሲሆን መሰል ጥቃቶችን የመከላከል ቀዳሚ ኃላፊነት ያለባቸው አካባቢው አስተዳደርና የኦሮሚያ ክልል መንግስት በተደጋጋሚ ተፈትነው መውደቃቸውን በጥብቅ ተችቷል። ኢዜማ በዚህ ኢሰብአዊ ጥቃት ህይወታቸውን ላጡ ዜጎች የተሰማውን ጥልቅ ሐዘን በመግለጽ መንግስት በአስቸኳይ አስፈላጊውን ማጣራት በማድረግ ጥፋተኞች ላይ አስተማሪና ህጋዊ የእርምት እርምጃ እንዲወስድ አሳስቧል። አክሎም በማንነት ላይ የተመሰረተ ፖለቲካ ሀገርን ጨርሶ አንድ በአንድ ሳይበትን ዘላቂ መፍትሄ ማበጀት የሁሉም ባለድርሻ አካላት ቀዳሚ የቤት ስራ ሊሆን እንደሚገባ ፓርቲው በብርቱ አስገንዝቧል። ኢትዮጵያን አትሌቶች ድል ቀንቷቸዋል። ግንቦት 27 ቀን 2018 በፊንላንድ በተካሄደውና የዓለም አትሌቲክስ የወርቅ ደረጃ በሰጠው የፓቮ ኖርሚ ኮንቲኔንታል ቱር ውድድር ላይ የኢትዮጵያ አትሌቶች ደማቅ ድል አስመዝግበዋል። በሴቶች 3000 ሜትር መሰናክል ውድድር አትሌት አለምናት ዋለ ድንቅ ብቃት በማሳየት ውድድሩን በ9 ደቂቃ 16 በሆነ ሰዓት በአንደኝነት አጠናቃ የወርቅ ሜዳል አግኝታለች። በተመሳሳይ የወንዶች 3000 ሜትር መሰናክል ላይ የተሳተፈው አትሌት አብርሃም ስሜ በ8 ደቂቃ ከ14 ሰከንድ ሁለተኛ በመውጣት የብር ሜዳሊያ ሲያሸንፍ፣ በወንዶች 5000 ሜትር ውድድር ላይ የተሰለፈው አትሌት ጌትነት ዋለ በ13 ደቂቃ ከ3 ሰከንድ አራተኛ ደረጃ ይዟል። በሌላ በኩል በሴቶች 1500 ሜትር ውድድር ላይ የተሳተፈችው አትሌት ኬና ቱፋ ውድድሯን በ9ኛ ደረጃ አጠናቃለች። በአጠቃላይ ኢትዮጵያ አትሌቲክስ ልዑካን ቡድን በፊንላንድ ባደረገው ዓለም አትሌቲክስ ኮንቲኔንታል ቱር ውድድር ላይ ሀገራቸውን በደማቅ ሁኔታ በማስጠራት አበረታች ውጤት ማስመዝገብ ችለዋል። በዚምባብዌ የስልጣን ዘመን ለማራዘም የቀረበው አዲስ የህገ መንግስት ማሻሻያ ከፍተኛ መነጋገሪያ ሆኗል። ዚምባብዌ ፕሬዚዳንት ኤመርሰን ምናንጋጓን የስልጣን ዘመን እንደ አውሮፓውያን አቆጣጠር ከ2028 እስከ 2030 ለማራዘም የሚያስችል አዲስ የህገ መንግስት ማሻሻያ ረቂቅ አዋጅ አቅርባለች። ይህ የህገ መንግስት ማሻሻያ ምርጫዎችን በማዘግየት የፖለቲካ የስልጣን ዘመንን በማራዘምና ህዝብ በቀጥታ የሚያደርገውን የፕሬዚዳንት ምርጫ በፓርላማ ምርጫ በመተካት ለውጥ ለማምጣት ያለመ ነው። ምንም እንኳን ይህ የቀረበው የህግ ማሻሻያ ሀሳብ ከህግ ባለሙያዎችና ከተቃዋሚዎች ጠንካራ የህግ ክርክርና ተቃውሞ ሊገጥመው ቢችልም ገዢው ፓርቲ ዛኑ ፒኤፍ በፓርላማ ውስጥ ያለውን ከፍተኛ የብዙሃን መቀመጫ ተጠቅሞ ረቂቁን በቀላሉ ሊያጸድቀው እንደሚችል ሰፊ ግምቶች አሉ። ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እስካሁኑ ነበር። ጤና ይስጥልን።